ዛያልኩኝ ዛሬም በሌላ ሪአክሽን ቪዲዮ ተመልሰናል። በዚህ ቪዲዮ እንደምትዝናኑ አምናለሁ። ለቤቱ አዲስ የሆናችሁ ሰዎች ፔጁን ሼር እና ሰብስክራይብ ላይክ ቤተሰብ እንድትሆኑ አሳስባለሁ። ቆንጆ ምሳሌ ጋብዝ አንዱ ማለት ነው ሀለቃው ቤት ድግስ ተጠራና ማለት ነው። ከዛ ድግስ ቦታ ሄዶ ምግብ ምናምን እየበላ ከዛ በኋላ ምን ይጨመርልኝ ይሉታል። ደሞዝ አላላ የተቀጣሪ ነገር ነው እንግዲህ ስለ ገንዘብ ነው የሚያስበው እሱ። ምግቡን ትቶ እጄን በጄ ወይ ስታይኛ ናጭ ይመስላል። ጎረቤታችን አቡሻ ሰራልኝ። አንተ እንደውም ክንብ ያልከኝ እና ስንት ከፈልሽ? አይ ምንም አልከፈልኩትም። ወይ እንጀራ ጋግሪ ወይ ደግሞ አብረን እንተኛ አለኝ። እንጀራውን ጋገርሽ? ስታይ እንጀራ ጋጋሪ ይመስላል። አሁን እሷ ምን ታርክ? አሁን እኮ የእሷ ጥፋት አይደለም ባይዘው የራሱ ጥፋት ነው። ለምን አናጺ መስልሻለሁ አላት። እሷ በመልስ ምት ምን አለችው? እኔ እንጀራ ጋጋሪ ይመስላለሁ ዳቦ ነው የምሰጠው እንጂ። ሌላ ጊዜ ደግሞ ቶለሳ መጥቶ ደግሞ እንትን እንዳይለብ ማለት ኤሌክትሪክ ስራ ስትባል ኤሌክትሪክ ሰራተኛ መስላለሁ በልና ቶለሳ መጥቶ እንትን እንዳይለው። ለማንኛውም ከዚህ ትምህርት ወስዳለሁ ብለን እናስባለን። አታሰድብ። አንድ ሲደመር ዜሮ ስንት ነው? አንድ ሲደመር ዜሮ ስንት ነው? 20። እሺ አንተ አንድ ሲደመር ዜሮ ስንት ነው? መምታት። ሰው ሂሳብ ሲማር የት ነበራችሁ ወንድሞቼ? ምን ያልተማረ ሰው አያውቅም ይሄን? ይመቻችሁ የእውነት እንደ 110 ይላል እንደሱ። ሄሎማ እሺ አቤት። ሊዛረት ነሽ ምን? ኧረ እባክህ በይሳት ልመጣልህ ነው እንዴ? በጣም መሽቷል እኮ። እና እዛው ልታድሪ? ኧረ እኔ እዚህ ነው ማድረግ በልበል። በቃ እኔው ራሴ ራቴን ሰርቼ እበላለሁ። ኧረ እባክህ ዘይቱን ልጨርሰው። በአንድ ቀን ዘይቱን ፈይተው ልታድር ነው። አይኖሮ ገብቷታል ማለት ነው ሚስት። ይመቻ። ዓለም ላይ ግን እንደ ፍቅር ደስ አይሉም። ግን በስመ አብ አያችሁ፣ ፍቅር እንደ ፍቅር የሚያስቀና ነገር የለም ዓለም ላይ ይላል እኮ ርዕሱ ራሱ ማለት ነው። እስቲ ያቺ አብራችሁ እንደዚህ ማህብጨት የምትፈልጓትን ደግሞ ሴቶቹ ደግሞ አብራችሁ እንደዚህ ማርጀት የምትፈልጉ ባላችሁ ሜንሽን አድርጉ። እኔም ከሚስቴ ጋር እንደዚህ አይነት እርጅና ነው ማርጀት የምፈልገው። የኔ ውድ ባል እኔ በሞት ግን ሌላ ሚስት ታገባለህ? ኧረ በፍጹም አላገባም። በፍጹም ኧረ ጥርጥር የለውም ታገባለህ። አገባለሁ። እና አሁን እኛ ቤት ውስጥ ነው የምትኖረው? እና ሌላ ቤት ትከራይ? እሺ የኔ ልብስ ትላታለህ? ችግር የለውም አታስቢ። እሷ ረጅም ስለሆነች የአንቺ ልብስ ተቃጨ ስለሆነ አይሆንላትም። ችግር የለውም አታስቢ። አይታል ወንድሜ የሚስት ፈተና። እኔ በሞት ሌላ ሰው ታገባለህ ትላለች። በግድ እንድታገባ ታረግና ከዛ በኋላ እኔን ለመጥፋት ተዘጋጅታለች ብላ ደግሞ አሽሙር ታወራለች ማለት ነው። መቻቸው የዘንድሮ ሚስቶች። አንዳንዴ ከሚስት ጋር ማውራት የአእምሮ ሕክምና ነው። ግን ከእሷ ጋር አውርተህ ሲጨርስ ሌላ ሕክምና ያስፈልጋል። ጭር ባለ ስፍራ እኔ እዚህ ላይ ምንም የምሰጠው ሀሳብ የለም። እስቲ እናንተ ኮመንት በማድረግ ሀሳባችሁን ስጡ። እስቲ እንደዛ ነው። ዘንድሮ እኮ የበርጥማውስ ሞቲቬሽን እኮ ከብዷል። አልተቻለም። በቃ የበርጥማውስ ሞቲቬሽን አልተቻለም ነው የምልህ። አልተቻለም ነበር።
ይኸው አላችሁ ደግሞ አንዳንድ ወንዶች ማለት ነው አብሶ ይሄ የሆነ ፍቅር ጊዜ ምናምን ሲሆን ወስዳችሁ በቃ ካልተነቀስኩሽ ብላችሁ ምናምን ትነቀሱና ከዛ በኋላ ስትጣሉ ደግሞ ይኸው እንደዚህ አሁን ሀና እንደበረረች ማለት ነው የምታደርጓላችሁ። በቃ መነቀስ መጀመሪያ ምን አመጣው? አተውም በቃ ፍቅር በልብ ነው ወንድም። ስለተነቀስክ ታፈቅራታለህ ማለት አይደለም። ለሌላ ጊዜ አትነቀሱ እሺ። ፍቅር በልብ ነው በቃ ከተዋደዳችሁ ይበቃል። መነቀሱ ይቅር ችግር የለውም። አትነቀሱ ማለት ከተነቀሳችሁም ሀና እንዳትበር ቤትና መኪና መግዛት ትፈልጋለህ? እንግዲያውስ መጀመሪያ ልብ ግዛ። አሪፍ ሞቲቬሽን ነው። እስቲ ልብ ከየት እንደሚገዛ ንገሪኝም ነው። ከዛ ልቡን ከገዛው በኋላ መኪናውንም ገዛለሁ። አሪፍ ነው ሞቲቬሽንሽ፣ ግን ይመችሽ። አላየሽውም አንቺ ኑሮውን በሞቲቬሽን የሚኖር መስሎሻል። ኢትዮጵያ ሀገራችን እንግዲህ ብዙ አህዮች የሚኖሩባት የዓለማችን ቁጥር 1 ሀገር ናት እየተባለ እነ ፓኪስታን፣ ቻድ፣ ሜክሲኮ ይከተሏታል የሚል አዲስ ጥናት በአሁኑ ሰዓት ላይ ወጥቶ ይገኛል። እንግዲህ ሜንሽን የሚደረግለት መራገጥ የሚወዱ ጓደኛ ካላችሁ አሁኑ ላኩለት። የሚወድ ጓደኛችሁን ይሄ የማይጋብዛችሁን አብሶ ይሄ የማይጋብዛችሁን ሰው ማለት ነው እስቲ ያ ሜንሽን አድርጉት ጓደኛችሁን። ይመችው ወንድሜ አንተ በቃ መቼም ሰው አትሆንም። እስኪ ለኔ ፈተና ሞክረው። እኔ የምለው የበርጤሜዎስ ሞቲቬሽን ግን ምን አይነት ሞቲቬሽን ነው የሚያደርገው? እሺ ሰው ነን አላልፍ ነው ያለን። በቃ ህይወት እንደዚህ ነች። ለአንዱ ያልፋል ለአንዱ አያልፍም። እና ዳይኖሰር ሆነን ሞክረው ነው የምትለው? እስቲ ሞክርና ከተሳካ በቃ እኛ እንሆናለን። ወንድሜ ምን አስቸገረ? መኖር ነው ዋናው እኮ እስካለን አንዴ። ሀሳባችን እኮ አንድና አንድ ምንድነው? መኖር ነው የምንፈልገው እንጂ ሌላ ነገር አይደለም። ዳይኖሰርም ሆን ምንም ሆን እንግዲህ አንተ ሞክረውና ከተሳካለ እንሞክራለን እኛ። ውድ የዩቲዩብ ቤተሰቦች የዛሬው ቪዲዮ በዚሁ አውቅቷል። በሌላ ሪአክሽን ቪዲዮ እስክንገናኝ ሰላም ቆዩ።